ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። ዛሬም እንደተለመደው ከትናንትና በመቀጠል ቃላት ምስረታን ይዤላችሁ መጣሁ ማለት ነው። እናንተ ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መከታተል ትችላላችሁ። እንዲሁም እኔ ፊደላትን እየለየሁ እያጋጠምኩ ቃላት እየመሰረቱላችሁ እሄዳለሁ ማለት ነው። እናንተም እንደኔ አብራችሁ ፊደላትን እየለያችሁ በመጥራት በማጋጠም ቃል እየመሰረታችሁ መለማመድ ትችላላችሁ ማለት ነው። መጀመሪያ ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ይቆዩ። ሽማግሌ ሽ ካሸ ቤተሰብ ስድስተኛ ነች። ማ ከመ ቤተሰብ አራተኛ ነች። ግ ከገ ቤተሰብ ስድስተኛ ነች። ሌ ከለ ቤተሰብ አምስተኛ ነች። በአንድ ላይ ሽማግሌ ሽማግሌ የሚል ቃል መስርተው እናገኛቸው ማለት ነው። ሲቀጥል ከዚህ ጋር ደግሞ ተሞካሸ ተ የመጀመሪያ ፊደል ነች። ሞ ከመ ቤተሰብ ሰባተኛ ነች። ካ ከከ ቤተሰብ አራተኛ ነች። ሸ ካሸ ቤተሰብ አምስተኛ ነች። በአንድ ላይ ተሞካሸ ተሞካሸ የሚል ቃል መስርተው እናገኛቸው ማለት ነው። ሲቀጥል ከዚህ ጋር ደግሞ ቀለሜ ቀ የመጀመሪያ ፊደል ነች። ለ የመጀመሪያ ፊደል ነች። ሜ ከመ ቤተሰብ አምስተኛ ነች። በአንድ ላይ ቀለሜ ቀለሜ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ኤፌሶን ኤ ከአ ቤተሰብ አምስተኛ ነች። ፌ ከፈ ቤተሰብ አምስተኛ ነች። ሶ ከሰ ቤተሰብ ሰባተኛ ነች። ን ደግሞ ከነ ቤተሰብ ስድስተኛ ነች ማለት ነው። በአንድ ላይ ኤፌሶን ኤፌሶን የሚል ቃል መስርተው እናገኛቸዋለን። ቀጣይ ደግሞ ከዚህ ጋር ሴረኛው ሴ ከሰ ቤተሰብ አምስተኛ ነች። ረ የመጀመሪያ ፊደል ነች። ኛ ከኘ ቤተሰብ አራተኛ ነች። ው ከወ ቤተሰብ ስድስተኛ ነች። በአንድ ላይ ሴረኛው ሴረኛው የሚል ቃል መስርተው ይገኛሉ ማለት ነው። ሲቀጥል ከዚህ ጋር ቄጠማ ቄ ከቀ ቤተሰብ አምስተኛ ነች። ጠ የመጀመሪያ ፊደል ነች። ማ ከመ ቤተሰብ አራተኛ ነች። በአንድ ላይ ቄጠማ ቄጠማ የሚል ቃል መስርተው ይገኛሉ ማለት ነው። ሲቀጥል ከዚህ ጋር ደግሞ መቀሌ መ የመጀመሪያ ፊደል ነች። ቀ የመጀመሪያ ፊደል ነች። ሌ ከለ ቤተሰብ አምስተኛ ነች ማለት ነው። በአንድ ላይ መቀሌ መቀሌ የሚል ቃል መስርተው እናገኛቸዋለን ማለት ነው። ሲቀጥል ከዚህ ጋር ደግሞ ኤፍሬም ኤ ከአ ቤተሰብ አምስተኛ ነች። ፍ ከፈ ቤተሰብ ስድስተኛ ነች። ሬ ከረ ቤተሰብ አምስተኛ ነች። ም ከመ ቤተሰብ ስድስተኛ ነች። በአንድ ላይ ኤፍሬም ኤፍሬም የሚል ቃል መስርተው ይገኛሉ ማለት ነው። ሲቀጥል ከዚህ ጋር ደግሞ በሶስተኛ ደረጃ ጎንደሬ ጎ ከገ ቤተሰብ ሰባተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ደ የመጀመሪያ ፊደል ነች። ሬ ከረ ቤተሰብ አምስተኛ ነች። በአንድ ላይ ጎንደሬ ጎንደሬ የሚል ቃል መስርተው እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ ቄሶች ቄ ከቀ ቤተሰብ አምስተኛ ነች። ሶ ከሰ ቤተሰብ ሰባተኛ ነች። ከዚህ ጋር እንደነገርኳችሁ ማለት ነው። ች ከቸ ቤተሰብ ስድስተኛ ነች። በአንድ ላይ ቄሶች ቄሶች የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ምትኬ ም ከመ ቤተሰብ ስድስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ኬ ከከ ቤተሰብ አምስተኛ ነች። በአንድ ላይ ምትኬ ምትኬ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ደዌው ደ የመጀመሪያ ፊደል ነች። ዌ ከወ ቤተሰብ አምስተኛ ነች። ው ከወ ቤተሰብ ስድስተኛ ነች። በአንድ ላይ ደውየው ደውየው የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ አሜሪካ አ ከአ ቤተሰብ የመጀመሪያ ድምጽ ነች ማለት ነው። ሜ ከመ ቤተሰብ አምስተኛ ነች። ሪ ከረ ቤተሰብ ሶስተኛ ነች። ካ ከከ ቤተሰብ አራተኛ ነች። በአንድ ላይ አሜሪካ አሜሪካ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ስሜት
ት ስ ከሰቤተሰብ ስድስተኛ ነች። ሜ ከመቤተሰብ አምስተኛ ነች። ት ከሰቤተሰብ ስድስተኛ ነች። በአንድ ላይ ስሜት ስሜት የሚል ቃል መስርተው እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ መልኬ መ የመጀመሪያ ፊደል ነች። ል ከለቤተሰብ ስድስተኛ ነች። ኬ ከከቤተሰብ አምስተኛ ነች። በአንድ ላይ መልኬ መልኬ የሚል ቃል መስርተው እናገኛቸዋለን ማለት ነው። ቀጣይ ደግሞ ከዚህ ጋር ስራዬ ስ ከሰቤተሰብ ስድስተኛ ነች። ራ ከረቤተሰብ አራተኛ ነች። የ ከቤተሰብ አምስተኛ ነች ማለት ነው። በአንድ ላይ ስራዬ ስራዬ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ሴሰኛ ሴ ከሰቤተሰብ አምስተኛ ነች። ሰ የመጀመሪያ ፊደል ነች። ኛ ከኛ ቤተሰብ አራተኛ ነች። በአንድ ላይ ሴሰኛ ሴሰኛ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ሜጨኛ ሜ ከመቤተሰብ አምስተኛ ነች። ጨ ከጨ ቤተሰብ አምስተኛ ነች። ኛ ከኛ ቤተሰብ አራተኛ ነች። አንድ ላይ ሜጨኛ ሜጨኛ የሚል ቃል መስርተው ይገኛሉ ማለት ነው። ቀጣይ ከዚህ ጋር ደግሞ በአረንጓዴው ፓርት ዜናዊ ዜ ከዘቤተሰብ አምስተኛ ነች። ና ከነቤተሰብ አራተኛ ነች። ዊ ከቤተሰብ ሶስተኛ ነች ማለት ነው። ስርዓት ባለው መልኩ እነዚህን ፊደላት ደርድረን ስናነባቸው ዜናዊ ዜናዊ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ዋጋዬ ዋ ከቤተሰብ አራተኛ ነች። ጋ ከከቤተሰብ አራተኛ ነች። የ ከቤተሰብ አምስተኛ ነች። በአንድ ላይ ዋጋዬ ዋጋዬ የሚል ቃል መስርተው እናገኛቸዋለን ማለት ነው። ከዚህ ጋር ደግሞ መለሌ መ የመጀመሪያ ፊደል ነች። ለ የመጀመሪያ ፊደል ነች። ሌ ከለቤተሰብ አምስተኛ ነች ማለት ነው። በአንድ ላይ መለሌ መለሌ የሚል ቃል መስርተው ይገኛሉ ማለት ነው። ከዚህ ጋር ደግሞ ዴንሳ ዴ ከለቤተሰብ አምስተኛ ነች። ን ከነቤተሰብ ስድስተኛ ነች። ሳ ከሰቤተሰብ አራተኛ ነች። በጋራ ዴንሳ ዴንሳ የሚል ቃል መስርተው ይገኛሉ ማለት ነው። ይዠዎ ይ ከቤተሰብ ስድስተኛ ነች። ዠ ከጀቤተሰብ አምስተኛ ነች። ው ከቤተሰብ ስድስተኛ ነች። አንድ ላይ ይዠው ይዠው የሚል ቃል መስርተው ይገኛሉ ማለት ነው። ቀጣዩና የመጨረሻው ጸጋዬ ጸ የመጀመሪያ ፊደል ነች። ጋ ከገቤተሰብ አራተኛ ነች። የ ከቤተሰብ አምስተኛ ነች። በአንድ ላይ ጸጋዬ ጸጋዬ የሚል ቃል መስርተው እናገኛቸዋለን ማለት ነው። ለዛሬ ያለኝ ቪዲዮ ይሄ ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ሆነላችሁ። መልካም ቆይታ። በርቱልኝ። ቻው